ኦኬ ወደ ተማሪዎች እንኳን ወደ ልዩ ሳይንስ ዩቲዩብ ቻናል በሰላም መጣችሁ። ዛሬም የ12ኛ ክፍል ባዮሎጂ ትምህርት ላይ ምዕራፍ 5 ስለ ሰውነት ስርዓት ላይ እንደዛውም የፈተና ጥያቄዎች ከነ መልሳቸውና ከነ ማብራሪያ ጭምር ቲዩቶሪያል ፓርት 12 በአማርኛ ይዤ ቀርባለሁ። So our tutorial is on new curriculum biology grade 12 unit 5 human body system plus exam question with answer and also with explanation tutorial part 12 in Amharic. So don't forget ይሄንን ቪዲዮ የምታዩበት ጊዜ ማረሳት የሌለባችሁ ነገር ምንድነው? ይሄንን ቪዲዮ ላይክ ማድረግ እንደዛውም አሊ ሳይንስ ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። ይሄንን ቪዲዮ ላይክ ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ ከሆናችሁ እኔ የሚለቁትን ነገር ሁሉም ቶሎ እናንተ ጋር ስለሚደርስ ስለዚህ ይሄንን ቪዲዮ ላይክ ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ መሆኑ እንዳትረሱ። እንደዛውም ይሄንን ቪዲዮ የምታዩበት ጊዜ VPN ወይ ደግሞ ሳይፎን ማክፈቱ እንዳትረሱ። ምክንያቱም VPN ወይ ደግሞ ሳይፎን ተጠቅማችሁ ይሄንን ቪዲዮ ካያችሁ ጥሩ ኳሊቲ ያለው በደንብ ጥርት ተብሎ የሚታይ ቪዲዮና ስፒድ ያለው ኢንተርኔት ስለምታገኙ ስለዚህ VPN ወይ ደግሞ ሳይፎን ተጠቅማችሁ ማቱ እንዳትረሱ። So let us start our tutorial on biology grade 12 unit 5 human body system plus exam question with answer and also with explanation tutorial part 12 in Amharic. So let us start. Okay, unit 5 is human body system. ምዕራፍ 5 ስለ ሰውነት ስርዓት ነው። ዛሬ የምናየው tutorial part 12 ውስጥ 5.24 the eye 5.24 ስለ አይናችን እናለን and also external structure of the eye እንደዛም ውጫዊ የአይናችን structure የሚባሉትን እናለን and also internal structure of the eye እንደዛም ከውስጣዊ አይን structure external layer እናለን ማለት ነው። middle layer inner layer እና chamber of the eye ቀጣይ tutorial part 13 ውስጥ የምናየውናል ማለት ነው። ምክንያቱም ቪዲዮ ሰዓቱ ከአንድ ሰዓት በላይ ስለሚሆን ለዛ ነው ሁለት ቦታ ቆረጥኩት። ስለዚህ ሚድ ላየር ኢነር ላየር እና ቻምበር ኦፍ ዘ አይ ቀጣይ ቲዩቶሪያል ፓርት 13 ውስጥ እናለን። እንደዛውም ኤግዛም ኩዌስችን ዊዝ አንሰር እንደዛውም የፈተና ጥያቄዎች ከኢንተርናል ስትራክቸር እና ከኤክስተርናል ላ ከኢንተርናል ስትራክቸር ከኤክስተርናል ስትራክቸር የወጡ ጥያቄዎች እናለን። So at the end of this section you will be able to define the eye. ስለዚህ ይሄንን ትምህርት ከጨረሳችሁ በኋላ አይን ምን እንደሆነ ማግለጽ አለባችሁ and also explain external structure of the eye እንደዛው የአይናችን ውጫዊ external structure የሚባሉ ትገልጻላችሁ and also list external structure of the eye እንደዛው የአይናችን ውጫዊ external structure ወይ ደግሞ ውጫዊ structure የሚባሉትን ትዘርዝራላችሁ and also explain internal structure of the eye እንደዛው የአይናችን ውስጣዊ ስትራክቸሮች ትገልጻላችሁ። እሱም ስለ ኤክስተርናል ላየር ነው የሚሆነው ማለት ነው and also give answer for the question እኔ የምሰራውትን ጥያቄዎች ከአይን ከኤክስተርናል ስትራክቸር እና ከኤክስተርናል ላየር የወጣጡ ጥያቄዎች ፓውዝ በማድረግ መልሱን በራሳችሁ ትሞክራላችሁ። so let us see one by one. the eye 5.24 ስለ አይናችን ነው። the eye is the sensory organ for vision አይናችን ነገሮችን ለማየት የሚጠቅመን sensory organ ነች ማለት ነው። so sensory organ means an organ that receives and relay information about the body senses to the brain sensory organ ማለት ወደ አእምሮ ኢንፎርሜሽን የሚያደርሱና ከአእምሮ መልሱን የሚቀበሉ እና ሰውነታችን ሴንስ የሚያደርጉ ነገሮች ኢንፎርሜሽን ለወደ አእምሮ የሚያደርሱና ከአእምሮ የሚቀበሉ ኦርጋኖች ናቸው ማለት ነው። it receive visual stimuli and send them to the brain for interpretation ስለዚህ አይናችን visual stimuli የሆኑትን ኢንፎርሜሽን ወደ አእምሮ ማላክና አእምሮ ደግሞ ያ ነገር ምን እንደሆነ ኢንተርፕሬት ያደርጋል ማለት ነው። the eyeball is located in eye orbits a round bony hollow which is formed by several bones of the skull አይናችን የምትገኘው አይን ኦርቢት ውስጥ ሲሆን አይን ኦርቢቱ ራውንድ እና ከአጥንት የተሰራ ሃሎ ሲሆን እሱም
ጭንቅላት ብዙ አጥንት የተሰራው ነው ማለት ነው። in the orbit eye is surrounded by cushion of fat ኦርቢት ስለዚህ አይናችን በጮማ ነገር ተሸፍና ወይ surrounded ተዘርጋ የምትገኝ ነው ማለት ነው። the body orbit and fat cushion protect the eyeball ስለዚህ ይሄ body orbit ነው የአጥንት ኦርቢት እና ይሄ ጮማ አይናችን እንዳትጎዳ ይጠብቃሉ ማለት ነው። to perform through assessment of the eye it is crucial to understand the external layer of the eye and also internal structure of the eye and also visual fields and pathway and visual reflexes ስለዚህ አንድ ሰው አይናችን ለማስተካከል ወይ ደግሞ የሆነ ችግር ሲያጋጥም ለማከም ማወቅ አለበት ነገሮች አሉ ማለት ነው። አንደኛው external structure of the eye ውጫዊ የአይን ስትራክቸሮችን ማወቅ አለበት and also internal structure of the eye እንደዚህ ውስጣዊ የአይን ስትራክቸር ማወቅ አለበት ማለት ነው። and also የአይናችን visual field pathway እንደዚህ visual reflexዎችን ለይቶ ማወቅ አለበት። እነኚህ ካወቀ በኋላ ነው የአይን አሰስመንት ማስራት የሚችለው ማለት ነው። external structure of the eye ስናይ ይሄ ውጫዊ የአይን ስትራክቸር የሚባሉትን ስናይ the parts of eye that include the following visible external ስለዚህ ይሄ ውጫዊ የአይን ስትራክቸር የምንላቸው የሚታዩ በውጭ የሚታዩ አይን ፓርት ነው ማለት ነው። አንደኛ አይቦሮ ነው። አይቦሮ ይሄ ከላይ የሚገኝ ጸጉራማ አይነት ነው አይቦሮ። ሁለተኛው አይሊድ ወይ አፐር እና ባላወር የሚገኝ የአይናችን ሸፍኖ የሚገኝ ነው ማለት ነው። አፐር ሊድ አለ እንደዛውም ላወር ሊድ አለ። እነኚህ ምንድናቸው? አይሊድ ይባላሉ ማለት ነው። ዛዘሪስ አይላሽ ይሄ አይላሽ የምንለው ይሄ ጸጉራማ ትንሽ ጫፍ ላይ የምትገኘው የአይናችን ፓርት ነች ማለት ነው። ዛዘሪስ ኮንጃክቲቫ ይሄ ከጸጉር ቀጥለው ያለው ፓርት ኮንጃክቲቫ የሚባል ነው ማለት ነው። ዛዘሪስ ላክሪማል አፕራተስ ላክሪማል አፕራተስ የሚባለው ከላይ አይቦሮ ስር የሚገኝ ኡምባን የሚያመርት ፓርት ነው። ኤክስትራ ኦኩላር ማስልስ ሌላ በውጭ የሚገኙ አይናችን በውጭ የሚጠብቁ ማስሎች ኤክስትራ ኦኩላር ማስልስ የሚባሉ ናቸው። እነሱም አይናችን ከአደጋ ወይ ደግሞ አይን እንደፈለገች እንድትንቀሳቀስ የሚያደርጉ ናቸው ማለት ነው። ሌታስ ሲ ዋን ባይ ዋን eyebrow is protect the eye by preventing perspiration or fluid from running down the forehead and into the eye that causing irritation ስለዚህ eyebrow ከላይ ከጸጉሩ ውስጥ ወይ ደግሞ ከላይ የሚወርዱን ፈሳሾች ወደ አይን እንዳይገባ የሚከለከሉ ናቸው ማለት ነው። ስለዚህ ይሄ ፍሉድ ወይ ደግሞ ይሄ ፍሳሽ ወደ አይን ቢገባ አይናችን ስለሚያቃጥል ስለዚህ ወደ አይን ከአእምሮ ወደ ታች ከጭንቅላት ወደ ታች የሚወርድ ፍሳሽ ወደ አይን እንዳይገባ የሚከለክል ነው ማለት ነው። they also help shade the eye from direct sunlight እንደዛውም አይናችን ቀጥታ በፀሐይ ብርሃን እንዳትጎዳ ሼድ የሚያደርጉ ነው ሼድ ያደርጋሉ ማለት ነው። the second one is eyelash ሁለተኛው ጫፍ ላይ የምትገኝ ጸጉራማ ጸጉር አይነት eyelash የምትባል ነው። eyelash is a projections of teeth hair covering outward along the eyelid ስለዚህ eyelid ጫፍ ላይ የሚገኙ ጸጉሮች አይናችን ከርብ outward ላይ ያሉ ፕሮጀክሽን አይነት ናቸው ማለት ነው። they filter dust and dirty from air entering the eye የእነሱም ስራም አዋራ ነገሮች ቆሻሻ ነገሮች ወደ አይን እንዳይገባ ይከለክላሉ ማለት ነው። the other is eyelid upper እና lower የሚገኝ ነው።
eyelid is made up of skin and the two muscles such as straight muscle and smooth muscle. ይሄ eyelid የምንለው የተሰራው ከቆዳ እንደዛውና ከሁለት አይነት መስሎች ነው straight እና smooth muscle ናቸው ማለት ነው እነሱ their function or purpose is the first one to protect eye from foreign bodies ከውጭ የሚመጡ የተለያዩ ሰውነቶች ወይ ደግሞ foreign body ወደ አይን እንዳይገባ ይከለክላሉ and also limit the amount of light entering the eye ሌላ የአይሊድ ስራ ምንድነው ወደ አይን የሚገባ ብርሃን አይነ መጠን ይቀንሳሉ ማለት ነው and also to distribute tear that lubricate the surface of the ear the eye እንደዛው ወደ አይናችን ውስጥ ያለው እንባ አይን ሰርፌስ ላይ እንዲሰፋና አይናችን ለስላሳ እንድትሆን ያደርጋሉ ማለት ነው እሱም እንባ አይን ላይ ዲስትሪቢዩት በማድረግ ማለት ነው ስለዚህ እነኚህ ሶስቱ የአይሊድ ስራ ናቸው ማለት ነው the eyelid join at 2 points ስለዚህ eyelid በሁለት ፖይንቶች የሚገናኝ ነው the lateral canthus outer ላይ የሚገኝ ሲሆን middle canthus በውስጥ የሚገኝ ነው እነኚህ ሁለቱ ፖይንቶች eyelid የሚገናኙበት ፖይንቶች ናቸው the medial canthus contain pacantha the two small openings that allow drainage of tear into the lacrimal system ፓካንታ ሁለት ነገሮችን ኢንክሉድ ያደርጋል አንደኛው ፓካንታ ነው ሚዲያል ካንታስ ሁለት ነገሮችን ኢንክሉድ ያደርጋል አንደኛው ፓካንታ ነው ፓካንታው ሁለት ትንንሾች ኦፕኒንግ ሲሆን እሱም እንባው ወደ ላክሪማል ሲስተም እንዲሄድ ያደርጋሉ ማለት ነው ሁለተኛው ካራንክል ነው ካራንክል is a small flash mass that contains sebaceous gland ካራንክል የምንለው በጣም ትንሽዬ ስጋማ አይነት ሲሆን እሱም sebaceous gland ያለው ነው ማለት ነው the white space between open eyelids is called barbal fissures ሁለቱ አይናችን eyelid መሃል ላይ የሚገኝ ትንሽ white space ወይ ነጭ ቦታ purple fissure ይባላል ማለት ነው when closed eyelid should touch አይናችን ስትጨፈን eyelid መገናኘት አለበት ማለት ነው when open the upper lid position should be between the upper margin of the iris and upper margin of the pupil አይናችን ወይ ደግሞ አይናችን ስትከፈት upper lidun የኢሪስና የፓፕል አፐር ማርጂን ላይ ቢትዊን መሃል ላይ ማግኘት አለበት ማለት ነው የኢሪስና የፓፕል ሁለቱ አፐር ማርጂን መሃል ላይ ማግኘት አለበት ማለት ነው the other is conjunctiva is a thin transparent continuous membrane that is divided into two portions conjunctiva የምንለው በጣም ቀጭን የሆነ ብርሃን የሚያሳልፍ continuous membrane ሲሆን እሱም በሁለት ፖርሽን ይካፈላል እነሱም አንደኛ barbal conjunctiva የሚባል ነው barbal conjunctiva lies inside the eyelid barbal conjunctiva የምንለው eyelid ውስጥ ተዘርግቶ የሚገኝ ሲሆን bulbar conjunctiva covers most of anterior eye merging with the cornea at limbus ይሄ bar የምንለው conjunctiva አብዛኛው ውጫዊ አይናችን ሸፍነው የሚገኝ ሲሆን እሱም ኮርኒያ ጋራ ሊምባስ ከምትባል ቦታ ጋር ላይ የሚገናኝ ነው ማለት ነው the other is lacrimal apparatus and it consists gland ducts that serve to lubricate eye lacrimal apparatus የምንለው ግላንድ ይዛል በውስጥ ግላንዶችን ኢንክሉድ ያደርጋል የተለያዩ ዳክቶቹም ኢንክሉድ ያደርጋል እነሱ አይናችን ለስላሳ እንድትሆን የሚሰሩ ናቸው ማለት ነው the lacrimal gland is located in the upper outer corner of orbital cavity just above the eye that produce tear ይሄ ላክሪማል ግላንድ የምንለው የሚገኘው
አፐር ፓርት ኦፍ አይናችን ሲሆን እሱም እንባ የሚያመርት ነው ማለት ነው። ስለዚህ እንባ ከተመረተ በኋላ በዳክቶች ወደ አይናችን የሚሄድ ነው ማለት ነው። ላክሪማል ካናል እዚህ አካባቢ የምናገኘው ላክሪማል ካናል ነው። ከዛ ቀጥሎ ዝቅ ብሎ ላክሪማል ካናል አሁንም ድጋሚ ያለው በሁለቱም በኩል ማለት ነው። ላክሪማል ሳክ አለ ጫፍ ላይ ብትገኙ እዚህ ጋር ናሶ ላክሪማል ዳክቶች ወደ አፍንጫችን ፍሳሽ የምታስተላልፍ ዳክት አለች። ስለዚህ እነኚህ ላክሪማል አፕራተስ ኦፍ ሁማን አይ የሚያሳይ ስትራክቸር ነው ማለት ነው። ዛዘሪስ ኤክስትራ ኦኩላር መስል ኦፍ ዛይል ሌላ በውጭ የሚገኙ የአይን መስሎች ናቸው። the extra ocular muscles are 6 muscle attached to the outer surface of eyeball ይሄ ኤክስትራ ኦኩላር መስል የምንላቸው በቁጥር 6 ናቸው። እነሱም በውጭ በኩል ከአይናችን ጋራ ተሳስሮ የሚገኙ ናቸው ማለት ነው። these muscles control 6 different direction of eye movement እነኚህ መስሎች የአይናችን እንቅስቃሴ 6 ዳይሬክሽን የሚቆጣጠሩ ናቸው ማለት ነው። four rectus muscles are responsible for straight movement 4 rectus መስሎች ለስትሬት ሙቭመንት ኮንትሮል የሚያደርጉ ናቸው ማለት ነው። እነኚህ 4 rectus muscles የምንላቸው ምንድናቸው ብለን ስናይ superior rectus medial rectus እንደዛውም lateral rectus እና inferior rectus የሚባሉ ስትሬት ሙቭመንትን የሚቆጣጠሩ ናቸው ማለት ነው። ሌላ 2 ኦብሊክ መስሎች አሉ። 2 oblique muscles are responsible for diagonal movement እነኚህ 2 oblique መስሎች diagonal movement የሚቆጣጠሩ ናቸው ማለት ነው። superior oblique እና inferior oblique ይባላሉ ማለት ነው። በአጠቃላይ እነኚህ 6ቱ መስሎች የአይናችን እንቅስቃሴ የሚቆጣጠሩ ናቸው ማለት ነው። the other is internal structure of the eye ሌላ የአይናችን ውስጣዊ ስትራክቸሮች ነው። the eyeball is composed of 3 separate coat of layer አይናችን በውስጥ 3 separate የሆኑ ላየሮች ያላት ሲሆን እነሱ external layer middle layer እና inner layer ይባላሉ ማለት ነው። external layer ስናይ external layer consists of sclera and cornea external layer ከአይናችን ውስጣዊ ስትራክቸር external layer ሁለት ነገሮችን ኢንክሉድ ያደርጋል። እነሱም ስክሌሪያ እና ኮርኒያ ነው ማለት ነው። ስክሌሪያ is white visible portion ይሄ ስክሌሪያ የምንለው ነጭ የሆነ ፓርት በውጭ የምናገኘው ነው፣ ቀጥታ የምናየው ነው ማለት ነው፣ የሚታይ ነው። it is a dense protective white covering that physically supports the internal structure of the eye ስለዚህ ስክሌሪያ ጠንካራ ዴንስ የሆነ ታፍ የሆነው ፕሮቴክቲቭ ነጭ እና ፊዚካል ሰፖርት ለአይናችን ውስጣዊ ስትራክቸሮችን ፊዚካል ሰፖርት የሚሰጥ ነው ማለት ነው። so it is tough opaque tissue that serves as eye protective outer layer ስለዚህ እሱ በጣም ጠንካራና ፕሮቴክቲቭ የሆነ ቲሹ ሲሆን እሱም አይናችን በውጭ በኩል በውስጥ ያሉትን ስትራክቸር የሚጠብቅ ነው ማለት ነው። it is continuous internally with transparent cornea the eye window እሱም ከኮርኒያ ጋራ ይገናኛል ማለት ነው። ወይ ደግሞ በውስጥ ከኮርኒያ ጋራ ትራንስፓረንት የሆነው ኮርኒያ ጋራ ይገናኛል ማለት ነው። ወይ ደግሞ ኮርኒያ አይ ወንዶ ብለን የምንጠራው ጋራ በውስጣዊ ኢንተርናሊ ከኮርኒያ ጋራ ኮኔክትድ ይሆናል ማለት ነው። ዛዛሪስ cornea is transparent anterior or front of our eye ኮርኒያ ብርሃን የሚያሳልፍ በውጭ በኩል አይናችን ላይ በፊት ለፊት ላይ የሚገኝ ማለት ነው። ኮርኒያ እዚህ ውጭ ላይ የምናገኘው ነው። ስለዚህ ፍሮንት ላይ የምናገኘው ነው ማለት ነው። it covers the pupil and iris ኮርኒያ የአይናችን ብሌንና
የብርሃን መጠን ወይ መጠነ ብርሃን የሚባለው አይሪስ የሚሸፍን ነው የሚገኝ ነው። it resembles the lens in size and appearance ኮርኒያ በሳይዝ እና በአፕራንስ ከሌንስ ጋራ የሚመሳሰል ስትራክቸር ሲሆን the main function of cornea is to refract the light along with the lens የዋናው የኮርኒያ ስራ ወደ ውስጥ የሚገባ አይን ሌንስ ላይ እንዲያርፍ የሚያደርግ ሲሆን it permits the entrance of light which passes via lens to retina ስለዚህ ኮርኒያ ስራው ምንድነው አሁን እንዳለው ወደ አይናችን የሚገባ የብርሃን ሌንስ ላይ አርፎ ከሌንስ ደግሞ ወደ ራቲና እንዲሄድ ያደርጋል ማለት ነው። it allow light to enter the eye ስለዚህ በአጠቃላይ ብርሃን ወደ አይናችን እንዲገባ የሚያደርግ ስትራክቸር ኮርኒያ ነው ማለት ነው። it is well supplied with nerve ending making it responsive to pain and touch ኮርኒያ በነርቭ ኢንዲንግ የበለጸገ ሲሆን እሱም ለዛ ምክንያት አይናችን የነገሮች ሲነኩ ፔን እንድሰማንና ነገሮችን አይናችን እንድሰማን የሚያደርግ ለዛ ምክንያት ነው ነርቭ ኢንዲንግ ስላለው ነው ማለት ነው። so cornea is rich in nerve ending means they are sensitive to pain and touch ስለዚህ ኮርኒያ በነርቭ ኢንዲንግ የበለጸገ ሲሆን እሱ በዛ ምክንያት ለፔን እና ለታች ሴንሲቲቭ ነው። the second one is middle layer ሁለተኛው መሃል ላይ የሚገኝ ላየር ነው። middle layer consists of the iris pupil lens እና choroid ነው። አይናችን ሚድል ላየር ላይ የሚገኝ ከውስጣዊ ሚድል ላየሩ አራት ነገሮችን ኢንክሉድ ያደርጋል። እነሱም ኢሪስ ወይ ብርሃን መጠን፣ ፑፕል የአይናችን ብሌን፣ ሌንስ እና ኮሮይድ የመሃል ደርብ የሚባሉ ነገሮችን ኢንክሉድ ያደርጋል ማለት ነው። so iris is what the pigmented color portion of the eye that visible externally ይሄ ኢሪስ የምንለው የብርሃን መጠን ከለር ያለውና ፒግሜንትድ የሆነው በውጭ የምናየው የአይን ብሌን በውስጥ የምትገኝ ከለር ያለው ፓርት ነው ማለት ነው። its main function is to control diameter of the pupil according to the light source የኢሪስ ዋናው ፈንክሽኑ ምንድነው? ወደ አይናችን ብሌን የሚገባ ብርሃን መጠን አይናችን ብሌን ዲያሜትር ኮንትሮል ያደርጋል። እሱም ወደ አይናችን የሚገባ ብርሃን መጠን ሶርሱ ላይ ዲፔንድ በመሆን ሪላክስ እና ኮንትራክት በማድረግ የአይናችን ብሌን ይቆጣጠራል ማለት ነው። the second one is pupil is small aperture located in the center of iris የብርሃን መጠን መሃል ላይ የምትገኝ አይናችን ብሌን ትንሽውና ኢሪስ መሃል ላይ የምትገኝ ፓርት ስትሆን it allow light to enter and focus on the retina የፑፕል ስራ ምንድነው? ወደ አይናችን ብርሃን ወደ አይናችን እንድትገባና ቀጥታ ራቲና ላይ እንድታርፍ የምታደርግ ፓርት ነች ማለት ነው። The other question number 1 which of the following is the primary function of the eye አንደኛው ጥያቄ ይላል ከሚከተሉት ውስጥ የመጀመሪያው የአይናችን ስራ የሆነው የትኛው ነው ይላል። A to regulate body temperature, B to transmit visual stimuli to the brain, C to filter dust from the air, D to produce tear. So that should be B to transmit visual stimuli to the brain. Means that the primary function of the eye is to transmit visual stimuli to the brain, so that should be B. And also we look at other option A, regulating body temperature is not related to eye function, and also we look at option C, production the filtering of dust from the air is a function, it is done by eyelashes, not eye itself. And also when we look at option D, tears are produced by lacrimal gland, not eye itself, so that should be B.
Question number 2. Which external structure of the eye prevent sweat from entering the eye? ከውጫዊ አይናችን ስትራክቸር ላብና የተለያዩ ፈሳሾች ወደ አይን እንዳይገባ ከላይ መጥቶ ወደ አይን እንዳይገባ የሚያደርገው የትኛ ነው ይላል። የሚከለክለው የትኛ ነው ይላል። A. eyebrow, B. eyelashes, C. conjunctiva, D. lacrimal gland. So that should be A. eyebrow. Means that eyebrow is external structure of the eye that block or prevent perspiration or fluid from running into the eye that causing irritation. So that should be A. And also we will look at other option. Eyelashes filter the dust, not sweat. Conjunctiva protects and lubricate but does not stop sweat. And the lacrimal gland produce still not sweat protection. So that should be A. Question number 3. Which structure contains pacenta and carbuncle? ከአይናችን ስትራክቸር ውስጥ ፓካንታና ካርአንክል ያለው የትኛ ነው ይላል። A. parbal fissure, B. lateral canthus, C. medial canthus, D. scleria. So that should be C. medial canthus. Means that medial canthus is structure that contain pacenta and carbuncle. And also we'll look at other option. Barbal fissure is the opening between eyelids. And also we'll look at option B. lateral canthus outer corner, not pacenta. And option D. scleria is a white part of eye, which it is unrelated. So that should be C. Question number 4. The bulbar conjunctiva merges with cornea at the barbal conjunctiva ከኮርኒያ ጋራ የሚገናኝበት ቦታ ምንድነው የምትባለው ይላል። A. papil, B. limbus, C. iris, D. lens. So that should be B. limbus. Means that limbus is the junction between cornea and bulbar conjunctiva. So bulbar conjunctiva covers most of anterior eye, merge with cornea at the limbus. So that should be B. And also we look at other option. Papil is the opening in the iris, which is found at the center of iris. አይናችን ብለን የምትገኘው ብርሃነ መጠን መሃል ላይ ኢሪስ መሃል ላይ ነው ማለት ነው። ኢሪስ ከለር ፓርት ነው. It is not merging point. Lens located behind the iris. So that should be B. Question number 5. Which of the following statement correctly describes scleria? ከሚከተሉት አረፍተ ነገሮች ውስጥ ስክሌሪያን በደንብ የገለጸው በትክክል የገለጸው የትኛ ነው ይላል። A. transparent and avascular, B. pigmented and muscular, C. dense white protective covering, D. control diagonal movement of the eye. So that should be C. dense white and protective covering. So that should be C. And also when we look explanation, scleria is a dense white visible portion and a protective white covering that physically support internal structure of the eye. So that should be C. And also we look at other option. Option A. Transparent describe cornea, not scleria. Pigmented describe iris. Diagonal movement is done by oblique muscles. So that should be C. Number 6. What is the primary function of cornea? የኮርኒያ የመጀመሪያው ስራ ምንድነው ይላል። A. produce tear, B. control pupil size, C. support the retina, D. refract light entering the eye. So that should be D. refract light entering the eye. Means that the primary function of cornea is to refract light entering the eye. So that should be D. And also we look at other option. Option A. tear produced by lacrimal gland. And also we look at option B. pupil size controlled by iris. And also we look at option C. retina supported by scleria. So that should be D. Question number 7. Which of the following structure holds lens in place? ከሚከተሉት ስትራክቸር ውስጥ ሌንስ ቦታ ላይ የሚይዘው የትኛ ነው ይላል። A. retina, B. iris, C. optic nerve, D. suspensory ligament. So that should be D. suspensory ligament. Means that suspensory ligaments are structure that hold lens in place. They attach to lens
to ciliary body, so that should be D. And also we look at other option. Option A, retina receive light, iris control pupil size, optic nerve transmit signal, so that should be D. Question number 8, when focusing on near objects, the lens ቅርብ ያለው ነገር ስናይ ሌንሳችን ምን ይሆናል ይላል። A become blanches, B become flattens, C become oblique, D move forward, so that should be A become blanches. Means that when focusing near object, the lens become blanches, which increase refraction, so that should be A. And also we look at other option. Option B, flattens for distance vision, oblique describe contract, and the lens does not move forward, so that should be A. Question number 9, which external structure distributes tear across the eye surface? ከኤክስተርናል ስትራክቸር ውስጥ አይናችን ሰርፌስ ላይ እንባው ዲስትሪቢዩት እንዲያደርግ የሚያደርግ ስትራክቸር የትኛ ነው ይላል። A eyelashes, B eyelid, C conjunctiva, D scleria, so that should be B eyelids. Means that eyelid is external structure of the eye that distributes tears across the eye surface, which when blinking spread the tears, so that should be B. And also we look at the option, eyelashes filter the dust. Option C, conjunctiva protect but does not distribute tear. Scleria gives structural support, so that should be B. Question number 10, the lacrimal gland is located in the lacrimal gland የት ነው የሚገኘው ይላል። A center of the eyeball, B behind the retina, C lower inner corner of the eye, D outer corner of the orbit, so that should be D upper outer corner of the orbit. Means that the lacrimal gland is located in the upper outer corner of the eye orbit, so that should be D. And also we look at other option. Center is vitreous chamber. Center of eyeball is vitreous chamber. Behind the retina is optic nerve. Lower inner corner is contes pacanta, so that should be D. Question number 11, which statement correctly describe conjunctiva? ከሚከተሉት አረፍተ ነገሮች ውስጥ ኮንጃክቲቫ በትክክል የገለጸው የትኛ ነው ይላል። A thick muscular layer, B pigmented layer of the eye, C thin transparent membrane, D layer that refract light, so that should be C a thin transparent membrane. Means that conjunctiva is a thin transparent continuous membrane that is divided into two portions, such as barbal conjunctiva and bulbar conjunctiva, so that should be C. And also we look at other option, thin transparent, not it is thick. Conjunctiva is thin transparent membrane, not thick muscular. And also we look at option B, pigmented describing iris, refract light describe cornea or lens, so that should be C. Question number 11, what is the function of lacrimal gland? የላክሪማል ግላንድ ስራው ምንድን ነው ይላል። A to drain the tears, B to produce tear, C to control eye movement, D to filter the dust, so that should be B to produce tear. Means that the function of lacrimal gland is to produce tear, so that should be B. And also we look at other option, to drain the tear is done by pacanta, is function of pacanta. Controlling eye movement is done by extraocular muscles, and to filter dust is done by eyelashes, so that should be B. Question number 13, which of the following describe primary function of eyebrow? ከሚከተሉት አረፍተ ነገሮች ውስጥ የመጀመሪያው የአይቦሮ ስራ የሆነው የትኛ ነው ይላል። A to prevent fluid running into the eye, B to line the inside the eyelids for protection, C to control diagonal movement of eyeball, D to distribute tear across the surface of the eye, so that should be A to prevent fluid running into the eye. Means that the primary function of the eyebrow is to prevent fluid running into the eye and to shade them from the sunlight, so that should be A. And also when you look at the option B, the line
inside eyelid that for protection is the role of purple conjunctiva, not eyebrow. And also when we look option C, controlling diagonal movement of the eye done by oblique extraocular muscles, not by eyebrow. And also when we look option D, distributing tear across the surface of the eye is done by eyelids, not by eyebrow. So that should be A. Question number 14. Which part of conjunctiva lies inside eyelids? ከኮንጃክቲቫ ፓርት አይሊድስ ውስጥ ላይን ሆኖ የሚገኝ የትኛው ነው ይላል። ኤ ፓርባል ኮንጃክቲቫ፣ ቢ ፓርባል ኮንጃክቲቫ፣ ሲ ሊምባስ፣ ዲ ኮርኒያ። ሶ that should be B, parbal conjunctiva. Means that parbal conjunctiva is part of conjunctiva that lies inside the eyelids. So that should be B. And also when we look at other option, parbal conjunctiva covers the anterior eye. Limbus is a border between cornea and sclera. Cornea is transparent front of the eye. So that should be B. Question number 15. Which of the following structure found in medial canthus? ከሚከተሉት ስትራክቸር ውስጥ ሚዲያል ካንታስ ውስጥ የሚገኙ ስትራክቸሮች የትኞቹ ናቸው ይላል። ኤ ላክሪማል ግላንድ ኤንድ ሌተራል ካንታስ፣ ቢ ፋት ካውሺንግ ኤንድ ኦርቢታል ቦንስ፣ ሲ ካራንክል ኤንድ ፓካንታ፣ ዲ ዘ ባርባል ኮንጃክቲቫ ኤንድ ዘ ሊምባስ። ሶ that should be C, caruncle and the pacanta are the two structures that found in medial canthus. Means that the medial canthus or the inner corner of the eye contains pacanta, which is then tears into the lacrimal system, and the caruncle is small fleshy mass with sebaceous gland. So that should be C. And also when we look at other option, lacrimal gland and the lateral canthus, the lacrimal gland is the upper outer orbit, and the lateral canthus is the outer corner of the eye. Fat cushion and orbital bones ስናይ they are protective eyeball. Barbal conjunctiva and limbus ስናይ they are the anterior surface of the eye. So that should be C. Question number 16. Which structure is specifically responsible for drainage of the tear into lacrimal system? ከሚከተሉት ስትራክቸሮች ውስጥ እንባው ቀጥታ ወደ ላክሪማል ሲስተም እንዲፈስ የሚያደርገው የሚቆጣጠረው የትኛው ነው ይላል። ኤ ዘ ፓካንታ፣ ቢ ዘ ሊምፓስ፣ ሲ ዘ ካራንክል፣ ዲ ዘ ባርባል ፊሸር። ሶ that should be A, the pacanta. Means that the pacanta are the two small openings that allow drainage of the tear into the lacrimal system. So that should be A. And also we look at other option. Limbus is the border between cornea and sclera. The caruncle is a small pink nodule at the medial canthus. The parbal fissure is the opening between eyelids. So that should be A. Thank you for watching this video. Don't forget like, subscribe, share, comment على ሳይንስ ዩቲዩብ ቻናል። ይሄንን ቪዲዮ ስላዳመጣችሁ እጅግ አድርጌ ነው የማመሰግናችሁ። ማርሳት የሌለባችሁ ነገር ምንድነው? ይሄንን ቪዲዮ ላይክ ያላደረጋችሁ አሁን ላይክ በማድረግ እንደዛውም ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ አለይ ሳይንስ ዩቲዩብ ቻናል ሰብስክራይብ በማድረግ አለይ ሳይንስ ዩቲዩብ ቻናል ቤተሰብ አሁኑ እንዳትረሱ። እንደዛውም ለእናንተ ጓደኞች በቴሌግራም በኩል እንደዛውም በሶሻል ሚዲያ በኩል ሼር ማድረጉ እንዳትረሱ። ቀጣይ ቱቶሪያል ፓርት 13 ይዤ እስከርብ ድረስ መልካም ጊዜ ይሁንላችሁ። if you have any question or suggestion ኮሜንት ስር ጻፉልኝ። ቀጣይ ቱቶሪያል ፓርት 13 ይዤ እስከርብ ድረስ መልካም ጊዜ ይሁንላችሁ። ቸር ይግጠማችሁ። thank you, welcome back again.